ቸገረኝ ብለህ ሰለላሁ ዐለይሂ ወሰለም አታውራ ወሬ ሰለላሁ ዐለይሂ ወሰለም ጓዝህን ይዘህ ሰለላሁ ዐለይሂ ወሰለም ግባ ቃጥባሬ ሰለላሁ ዐለይሂ ወሰለም። ቢስሚላህ ወሰላቱ ሰላሙ ዐላ ረሱሊላህ። ህዝቡም ማደንዘዛቸውን ቀጥለውበታል። ራሳቸው ደንዝዘው ሲያበቁ ማለት ነው። አንደኛ ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ። ጓዝ ተይዞ ወደ ቃጥባሬ አይካሄድም። ነቢዩ ሰለላሁ ዐለይሂ ወሰለም ከ3 መስጂዶች ውጪ ጓዝ ጠቅልሎ ለአምልኮ መሄድ አይቻልም አሉ። ከበይተል መቅዲስ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መስጂድና ከመካ መስጂድ ውጪ ጓዝ ተጠቅልሎ አይካሄድም። ይሄ እንግዲህ የነቢዩ አስተምሮት ነው። እነዚህ ሰዎች ግን ነቢዩ መቃረን ነውና የሚፈልጉት ቃጥባሬ የተባሉት ግለሰብ የተቀበሩበት ቦታ ሄደን እዛ ሄደን ጫት እንቅማለን፣ ችግራችን ተራግፎልን ይመጣል ይላሉ። በፍጹም እዛ የክህደት ስንኝ መንዙማዎች ይባላሉ። ጫት ይቃማል። የያዙትን ገንዘብ አራግፈው ጭራሽ ደግሞ ከችግር እንወጣለን ብለው ይገምታሉ። አላሁ ስብሓነሁ ወተዓላ ይሄም በፍጹም ከችግር መውጫ ሰበብ አላደረገውም። ጎበዝ ሰው ያርሳል። የአገራችን ተረት አለ። ምንም ይባል ሰነፍ ገበሬ በሰኔ ይተኛል። በሚታረስበት በሚሰራበት ሰዓት ቁጭ ብለው እየቃሙ ከችግር እንወጣለን ብለው ይገምታሉ። በፍጹም ይሄ የተሳሳተ አካሄድ ነው። ኢስላም እጃችን ጥፍር ውስጥ ጫት በመቃምና በመዝረክረክ የተነሳ ቆሻሻ በቆሻሻ ሆነን ልብሳችን ቆሽሾ አካላችን ተግማምቶ እንድንሄድ ሳይሆን ሚያዘን ጽድት ብለን ለዱንያም ለአኼራ የሚሆነንን ሰርተን ወደ ጌታችን መገናኘት እንድንዘጋጅና ስንቃችን እናሳምረን እቺን ዓለም እንድንሰናበት ነው። ሙስሊሞች ሆይ ንቁ፣ ንቁ፣ ንቁ! የአላህ ባሪያዎች ሆይ አይናቸውን በጨው አጥበው ወደ ቃጥባሬ አምልኮ እየጠሩን ነው። ወደ አብሬት አምልኮ፣ ወደ አሊ ጎንደር አምልኮ፣ ወደ ዳናው ወደ መሳሰሉት አምልኮ እየጠሩን ነው። እኛ አይደለም እነዚህን ግለሰቦች የሰው ልጆች ሁሉ አይነታ የሆኑትን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሬሳቸው ገና እዛው ተኝቶ አፈር ውስጥ ባልተቀበሩበት ሰዓት አቡበክር ስዲቅ ረዲየላሁ ዐንህ የተናገራትን ውብ ንግግር እምናምን ሰዎች ነን። አቡበክር ምን አለ? ሙሐመድን የሚያመልክ ሰው ካለ ሙሐመድ በርግጥ ሞቷል አለ። አላህን የሚያመልክ ካለ ግን አላሁ ሐዩን ላይሙት፣ አላህ እኮ ሕያው ነው መቼም የማይሞት አለ። ስለዚህ ቃጥባሬን የሚያመልክ ካለ ቃጥባሬ ሞቷል። አብሬትን የሚያመልክ ካለ አብሬት ሞቷል። አሊ ጎንደርን የሚያመልክ ካለ አሊ ጎንደር ሞቷል። ኑር ሁሴይንን የሚያመልክ ካለ ኑር ሁሴይን ሞቷል። የቦረናውን የሚያመልክ ካለ የቦረናው ሞቷል። አባድርን የሚያመልክ ካለ አባድር ሞቷል እያል ሁሉንም እንዘረዝራለን። እኛ የምናመልከው እማይሞተው ሐያል የሆነውን ማይተኛ ማያንቀላፋውን አንድ አላህ ብቻ ነው። ጨርሻለሁ።